ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ ደግሞ ማሳያችሁ እንዴት አድርጋችሁ የላኩላችሁን ቴሌግራም ላይ የላኩላችሁን ፎንቶች እንዴት አድርጋችሁ ፒክስል ላብ ላይ እንደምትጭኑ ነው ማሳያችሁ። ፒክስል ላብን ከከፈታችሁ በኋላ ልክ እንደዚህ የፎንቱን ቴክስት አለ ወይም ደግሞ እንደዚህ ከሆነባችሁ ኤዋ ላይ መተን ቴክስት ብለን ኤዲት ብለን አሁን ለምሳሌ ፈውዛን ብለን ጻፍን። ዘን ከዚህ በኋላ ፎንት እንመርጣለን። እዚህ ላይ ያሉት ፎንቶች የራሱ የቀፉ ናቸው፣ እንግሊዝኞቹ ማለት ነው። አረበኛም አለው እና ይሄ የራሱ ነው። ማይ ፎንት ላይ እንገባለን። ማይ ፎንት ላይ ይሄ ፎንት የሚለው የራሱ ነው። ማይ ፎንት ላይ ደግሞ ማስገቢያ አለ የምናስገባበት ማለት ነው። ዘን እዚህ ላይ ምን እናደርጋለን? እቺ ቲ የምትለውን እንነካለን። ቲ የምትለውን ስንነካ የት ውስጥ እንገባለን? እዚህ ውስጥ እንገባለን፣ ፋይላችን ውስጥ ማለት ነው። እዚህ ነክተን ፋይላችን ላይ እንገባለን። ዘን ያ ቅድም ያወረድነውን ኤክስትራክት ያደረግነውን ዚፕ የነበረውን ፋይል ያለበትን ፎልደሩን እንፈልጋለን። ለምሳሌ ዳውንሎድ አድርጋችሁት ከሆነ ዳውንሎድ ውስጥ ታገኛላችሁ፣ ወይም ደግሞ የት ታገኙታላችሁ? ቴሌግራም ላይ ሴቭ ያደረጋችሁት እዛው ላይ ታገኙታላችሁ። ዞሮ እዛው ሴቭ ያደረጋችሁት ኤክስትራክት አድርጋችሁ ያደረጋችሁበት ፋይልን ትነኩታላችሁ። አሁን ለምሳሌ እዚህ ውስጥ ነው ያለው ፎንት ኮሌክሽን የሚለው ውስጥ። ዘን አማርኛ ነው ማስገባው። አማርኛ ፎንት የሚለውን ነካውት። ይሄንኛው እዚህ አማርኛ ፎንት የሚለው ዚፕ የሆነ ነው። ዚፕ ያልሆነው አንዚፕ ያደረግነው ማለት ነው። ኤክስትራክት ያደረግነውን ነው የምንነካው። ክሊክ እናደርጋለን። ከዛ ጫን እንለዋለን። ሰሌክት አደረገልን። ዘን ሶስቱን ነጠብጣብ ነክተን ሰሌክት ኦል እንለዋለን። ከዛ ሰሌክት የሚለውን እንነካለን። ዘን ላይክ እንደዚህ ማይ ፎንት ላይ ስንገባ አሁን የራሳችን ፎንት አስገባን ማለት ነው። አማርኛ ልክ እንደዚህ አማርኛ የራሳችን ፎንት ማስገባት ቻልን ማለት ነው። ክሊክ አድርገን እዚሁ ላይ መልሰን ማይ ፎንት እንገባለን። ከዛ ቲዋን እንለካታለን። ከዛ እንመለስና ደግሞ ሌላውን ፎልደር ይሄውን አረቢክ ይላል፣ ይሄንን ጫን ብለን ከዛ ሶስቷን ነጠብጣብ ነክተን ሰሌክት ኦል እንለውና ሰሌክት እንላለን። ዘን ከዚህ ከመጨረሻው ከአማሪክ ፎንቶቹ በታች ያሉት አረበኛ ፎንቶቹ ገብተዋል ማለት ነው። ላይክ ዚስ እና ማንኛውንም ፎንቶች እቺን እየነካን ነው ቲን እየነካን ሌላም ፎንት ፓክ አለ ጫናል። ሶስቷን ነጠብጣብ ሰሌክት ኦል ሰሌክት በቃ ገባልን ማለት ነው አሁን። ስለዚህ ሁሉንም አድ አደረግን ማለት ነው። አማርኛዎቹ ከላይ ነው ያሉት ያደረኳቸው እና የምንፈልገውን እነዚህን አሁን ብዙ ጊዜ አማርኛ ፎንት ከነዚህ ውጪ የት ነው የማገኘው ካላችሁ ጉግል ላይ ትሄዱና ክሮም ላይ ትሄዱና ፎንት.ኢቲ ልጻፍላችሁ። እዚህ ላይ ጉግል ላይ ሄዳችሁ ፎንት.ኢቲ እንደዚህ ብላችሁ ሰርች ስታረጉ ይመጣላችኋል ማለት ነው። እቺን ሰርች ስታረጓት ይመጣላችኋል ፎንት ዳውንሎድ ለማድረግ ማለት ነው። አማርኛ ፎንቶች ናቸው። ኦኬ። ስለዚህ እንደዛ አድርገን ፒክስል ላብ ላይ ፎንት ማስገባት እንችላለን ማለት ነው።